በያላችሁበት ሁሉ የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላክ ምሕረቱን ያብዛላችሁ። እንደምን አላችሁ የጌታ ቤተሰቦች? ሰላም ለእናንተ ይሁን። እኔ በጣም ደህና ነኝ። አገልጋይ ወንዴ ነኝ። እንግዲህ ዛሬም በአዲስ መልእክት እግዚአብሔር ውስጤ ላይ ያስቀመጠውን ነገር ይዤ መጥቻለሁ። ክብር ሁሉ ለእግዚአብሔር ይሁን። ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ድንቅ የሆኑ የእግዚአብሔር ቃል፣ እግዚአብሔርን መልእክት፣ እግዚአብሔር የምናገረው እግዚአብሔር የወጣውን የእግዚአብሔርን ቃል፣ የእግዚአብሔርን መልእክት የእግዚአብሔር መልእክት የሚተላለፍበት ቻናል ነው። ስለዚህ ይህንን ቻናል በአጋጣሚ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ እላለሁ እና ቀጣይ የሚለቃችሁ ቪዲዮዎችም እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ጌታ እግዚአብሔር ዘመናችሁን ይባርክ። ደግሞ ላይክ አድርጉልኝ። እናንተ ላይክ ሲታደርጉ ይሄ መልእክት ብዙዎች ጋር እንዲደርስ የዩቲዩብ አልጎሪዝም ያደርጋልና እናንተ ላይክ ሳታደርጉ ደግሞ እንዳታልፉ። የትኛውም ሀሳብ አስተያየት ካለ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እግዚአብሔር ይባርካችሁ። ቀጥታ ወደ መልእክት ይገባለሁ እና ዛሬ ይዤላችሁ መጣሁት እንግዲህ መዝሙረ ዳዊት 104 ከቁጥር ምዕራፍ 104 ከቁጥር 1 እስከ 6 ያለውን ክፍል ነው ይዤላችሁ መጣሁት። ክብር ለኢየሱስ። እንግዲህ የዚህን ክፍል የዚህ የመልእክትን ርዕስ ምንድን ነው የሚለው ብዬ ሲጸልይ እግዚአብሔር ከፍልጋ ጋር እግዚአብሔርን አመስግኑ ይላል። ክብር ለኢየሱስ ይሁን። እግዚአብሔርን ማመስገን አንድ ነገር ነው። እግዚአብሔርን እየፈለጉ ማመስገን። አያቸው ሰዎች ብዙ ጊዜ እግዚአብሔርን ሊያመሰግኑ ይችላል። በብዙ ሁኔታ በብዙ አይነት ነገር ሰዎች እግዚአብሔርን ያመሰግናሉ። አንዳንድ ጊዜ ሰዎችን ሊያመሰግኑ ይችላሉ። ክብር ለኢየሱስ ይሁን። ይህ ክፍል በጣም ነው ውስጤን የነካው። በነገራችን ላይ ለራሴ የተባረኩትን እግዚአብሔር ለኔ የተናገረኝን ለራሴ ሲባረክ ነው ወደዚህ ማመጣውና ሰዎች በብዙ አጋጣሚ በተለያየ ነገር ሰዎችን ያመሰግናሉ። ሲያመሰግኑ የሆነ ነገር ሲያደርጉላቸው፣ የሆነ ነገር ሲሰጥ ሊሆን ይችላል፣ ስጦታ ሲሰጥ ሊሆን ይችላል። የሆነ ነገር በህይወታቸው ላይ ብቻ ሲያደርጉ ሰዎችን ያመሰግናሉ። ሰዎች ክብር ለጌታ ይሁን። ነገር ግን የሚያመሰግኑበት ምክንያት ምንድነው? ስለተደረገላቸው ነገር፣ ያ ሰው ስላደረገላቸው ነገር ያመሰግናሉ። ነገር ግን ያንን ሰው ማመስገን አንድ ነገር ሆኖ ያንን ሰው መፈለግ ደግሞ አንድ ነገር ነው። ክብር ለኢየሱስ ይሁን እና በዚህ ስፍራ ላይ እግዚአብሔርን መፈለግ አለ፣ እግዚአብሔርን ማመስገን አለ። የሆነ ነገር ማመስገን ብቻ። አንዳንድ ጊዜ ሰዎችን ስናመሰግን በቃ የሆነ ያችን እንትን ማለት በጣም ነው ማመሰግነው ልምድ ስለሆነ ሊሆን ይችላል። በቃ ካላመሰገን ነው ያ ሰው የሆነ በእኛ ላይ የተለያየ ነገር ሊያስብ ይችላል። በሚል ሀሳብ ምን እናደርጋለን? አመሰግናለሁ ብለን እግዚአብሔር ይስጥልን ብለን ወዲያው ከሱ ፊት እንሸሽና ያንን ሰው አናስታውሰውም። ያንን ሰው ደግሞ እንረሳዋለን። ያንን ሰው ስናይ ስሙን እንኳን እንረሳበት ጊዜ አለ። አያችሁ፣ እግዚአብሔር እንደዚህ እንድናመሰግነው አይፈልግም። እግዚአብሔርን ማመስገን የሚገባው ወገኖቼ እግዚአብሔርን ከመፈለግ ጋር። እግዚአብሔር የሚፈለግ አምላክ ነው። እግዚአብሔር ከኛ ምስጋናውን ብቻ የሆነ እግዚአብሔር ስምህ ይባረክ ብለን አጨብጭበን መውጣትን ብቻ አይደለም እግዚአብሔር ከኛ የሚፈልገው። አያችሁ፣ እግዚአብሔር የሚፈልገው እንድንፈልገው ይፈልጋል። እግዚአብሔርን መፈለግ፣ እግዚአብሔርን ከምስጋና ጋር መፈለግ። ክብር ለኢየሱስ ይሁን። እግዚአብሔርን ማመስገን አንድ ነገር ነው፣ እግዚአብሔርን መፈለግ አንድ ነገር ነው። ስለዚህ ቁጥር 1 ላይ ምን ይላል? እግዚአብሔርን አመስግኑ ስሙንም ጥሩ፣ እግዚአብሔርን አመስግኑ ስሙንም ጥሩ ይላል። ለአሕዛብ ስራውን አውሩ ይላል። ክብር ለኢየሱስ ይሁን። እግዚአብሔር የሚወራ ነገር አለው። እግዚአብሔር ብዙ ያደረገልን ነገር አለ። እግዚአብሔር ብዙ ተአምራት ያደረገልን ነገር አለ። እግዚአብሔርን በእግዚአብሔርነቱ ማመስገን ይገባናል። እግዚአብሔር ስለሆነ አምላክ ስለሆነ ሰዎች ብዙ ነገር በእድሜያቸው የሚበልጡትን ያንን ነገር ወይም በእድሜ የሚበልጡ ራሳቸው የሰሩትን ነገር ምን ያደርጋሉ? ያንን ነገር ያመልካሉ። አምላክ ነው ብሎ ያመልካሉ። በእጃቸው ቀርጸው ባላቸው ዕውቀት በተለያየ ነገር እንጨት ፈልጠው ቆርጠው ከጫካ ውስጥ አምጥተው ምን ያደርጋሉ? አምላክ ነው ብሎ ይሰግዱለታል። ለዚያ ነገር ምን ያደርጋሉ? ያመልካሉ፣ ያጠናሉ፣ መስዋዕት ያቀርባሉ። ስለዚህ እግዚአብሔር በመጀመሪያ እግዚአብሔርነቱ የምትቀበሉ ከሆነ እግዚአብሔርን በእግዚአብሔርነቱ ልታመሰግኑ ይገባል። አያችሁ፣ እግዚአብሔር እንዲሁ ዝም ብሎ የሚመሰገን ብቻ አይደለም፣ ደግሞ ያደረገልን ነገር አለ። እግዚአብሔር የዋለልን ውለታ አለ። እግዚአብሔር ያደረገልን ተአምራት በሕይወታችን አለ። ስለዚህ ስራውን አውሩ ይላል።
ለአሕዛብ እግዚአብሔርን ለማያውቁ እግዚአብሔር ያልገባቸው ስለ እግዚአብሔር እውቀት የሌላቸው ሊሆን ይችላል። በተለያየ አሕዛብ ነው በዓለም ላሉት ስራውን አውሩ። ምንድነው ተደረገልህ ወንድም? ምንድነው ተደረገልሽ እህት? ይሄ መኪና መግዛት፣ ቤት መግዛት፣ የተለያየ ነገር ማድረግ ጥሩ ነው ወገኖቼ። እግዚአብሔር ያደረገልን ነገር ከዛ ሁሉ የሚበልጥ ነገር ነው በህይወታችን። እግዚአብሔር በህይወታችን ያደረገው ነገር በዚህ ምድር ከሚታየው የሚበልጥ ነገር እግዚአብሔር አድርጎልናል። ክብር ለኢየሱስ እና እግዚአብሔር ሰማይን ፈጥሯል ወገኖች። እግዚአብሔር ምድርን መስርቷታል። እንግዲህ መዝሙር 103 ላይ ምን ይላል? እንግዲህ ቁጥር 5 ላይ ለዘላለም እንዳትናወጥ ይላል። ምድርን በመስረቷ ላይ መሰረታት ይላል። ክብር ለኢየሱስ ይሁን። አያችሁ፣ ምድርን በመስረቷ ላይ የመሰረታት አምላክ ነው። በጥልቅ እንደ ልብስ ይከደናል፣ በተራሮችም ላይ ውኆች ይቆማሉ ይላል። ከዘለፋም ይሸሻሉ። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር ምን ያህል ትልቅ እንደሆነ እግዚአብሔር ሰማይን እንዴት እንደዘረጋ እንደፈጠረ፣ ሰማይ ያለ ማንም ድጋፍ እንዴት እንዳቆመ፣ ምድርን እንዴት እንደመሰረታት በመሰረቷ ላይ ይላል። አያችሁ፣ የእግዚአብሔር ስራ ጥልቅ ነው። ሰውን እግዚአብሔር እንዴት እንደፈጠረ፣ ፍጥረታትን እግዚአብሔር እንዴት እንደፈጠረ፣ ዓለማትን እግዚአብሔር አምላክ እንዴት እንደፈጠረ ክብር ለኢየሱስ ይሁን። ያንን አውሩ ይላል። አያችሁ፣ እግዚአብሔር የሰራውን ይህ የተሰራው በእግዚአብሔር እጅ ነው። ይህ ሁሉ የሆነው በማን እጅ ነው? በእግዚአብሔር እጅ ነው። የእግዚአብሔርን ስራ ለአሕዛብ ሁሉ አውሩ ይላል። እግዚአብሔር የሚወራ ነገር ብዙ አለ። ስለ እግዚአብሔር እናውራ ካለ ስለ እግዚአብሔር የምናወራው ብዙ አለ። አያችሁ፣ ስለ እግዚአብሔር እናውቃለን ማለት አንችልም። ምክንያቱም አንሊሚትድ ነው እግዚአብሔር። ስለዚህ እኛ ሊሚትድ ከሆነው በዚህ በገደብ በተበጀው አእምሮ እኛ እግዚአብሔርን አውቀን አንጨርስም። እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም። አያችሁ፣ አምላክ ተብሎ በተለያየ ነገር ሰዎች ሩቅ አድርጎ ሊያስቡ ይችላሉ። ነገር ግን እንደዚሁ ሩቅ እኮ ነው። እግዚአብሔር ትልቅ ነው። በሌላ ስፍራ እግዚአብሔር ትልቅ ነው፣ ግን ማንንም አይንቅም። ትልቅ አምላክ። ነገር ግን ትልቅነቱን እዛው ለራሱ ብቻ አላደረገም። ነገር ግን ራሱን አዋርዶ በመጨረሻው ደግሞ ስጋን በመልበስ የሰውን ስጋ በመልበስ ራሱን ወደዚህም ዓለም ወደዚህ ምድር በመምጣት ራሱን ገልጧል። ራሱን የገለጠ አምላክ፣ ራሱን የደበቀ አምላክ አይደለም። አያችሁ፣ እግዚአብሔር የሚወራ ነገር አለው። እግዚአብሔር ብዙ የሰራው ተአምር አለ። ስለዚህ በዚህ ተአምር እግዚአብሔርን አምላክን ማመስገን ይገባናል። ከዛ በኋላ ምን ይላል? ተቀኙለት ይላል፣ ዘምሩለት ይላል። ተአምራቱን ሁሉ አሁንም ተናገሩ ይላል። አያችሁ፣ ተአምራት፣ የእግዚአብሔርን ተአምራት መቀኘት ለእሱ ያስፈልጋል። ዝማሬ ለእሱ ያስፈልገዋል። ተአምራቱን የእሱን ተአምራት ሁሉ መናገር አለብን። ዝም ማለት አያስፈልግም። ለአሕዛብ መናገር አለብን። አያችሁ፣ የእግዚአብሔርን ተአምራት ለችግሮቻችሁ መናገር አለባችሁ። የእግዚአብሔርን ተአምራት ለተለያየ ላስጨነቃችሁ፣ ለመከራ፣ ለበሽታችሁ ማውራት አለባችሁ። የእሱን ትልቅነት። አንዳንድ ጊዜ ሰዎች የሚያወሩት ምንድን ነው? በቃ ችግሮቻቸውን አብዝቶ ያወራሉ። ያስለቀሳቸው መከራቸው፣ እኔ እኮ በዚህ አይነት ሁኔታ እያለፍኩ ነው፣ እኔ እኮ እንደዚህ ነኝ፣ የኔ ነገር እኮ አልተሳካም፣ እንደዚህ ነው ብሎ የራሳቸው ይሁን ያልተሳካውን ነገር ያወራሉ። ነገር ግን የእግዚአብሔርን ተአምራት ተናገሩ፣ ተቀኙለት ይላል፣ ዘምሩለት ይላል። አያችሁ፣ ወደ እግዚአብሔር ፊት ስትቀርቡ፣ እግዚአብሔርን ስትፈልጉ ምንድነው ማድረግ አለባችሁ? ምስጋና ይዛችሁ መቅረብ ነው ያለባችሁ። አንዳንድ ሰው እያለቀሰ ይቀርባል። አያችሁ፣ እግዚአብሔርን ከሰማይ የሚያወርደው እግዚአብሔር ጸሎታችሁን እንዲሰማ፣ እግዚአብሔር አምላክ ከሰማይ እንዲወርድ የእናንተን ጸሎት ምስጋናችሁን እንዲቀበል እግዚአብሔር የሚፈልገው ከእናንተ ሐዘንን መስማት አይደለም። ማጉረምረም አይፈልግም። እግዚአብሔር እንድታማርሩ አይፈልግም። አንድ ስትማሩ ሌላ የሚያማር ነገር ይጨምራል። ስታለቅሱ በዛ ደግሞ የምታለቅሱበት እንደገና ሌላ ነገር ይጨምራል። ስለዚህ ምንድነው? እግዚአብሔርን በዜማ እያመለካችሁ እየተቀኛችሁ ለሱ እየዘመራችሁ ተአምራቱ ሁሉ መናገር አለባችሁ። በሐዘንና በለቅሶ በመማረር ሳይሆን ለእርሱ ቅኔና መዝሙር ይገባዋል ወገኖቼ፣ ይገባዋል። እሱ ተአምራዊ አምላክ ነው። ተአምራትንም ደግሞ ማድረግ የሚችል አምላክ ነው። ዛሬ በዚህ ሰዓት በየትኛውም አይነት ሁኔታ በምንም አይነት ጭንቀት ውስጥ ልትሆኑ ትችላላችሁ። የእግዚአብሔርን ተአምራት፣ እግዚአብሔርን ሰማይን እያያችሁ አመስግኑ። ምድርን እንዴት እንደዘረጋ እያሰባችሁ እግዚአብሔርን አመስግኑ። የእግዚአብሔርን ትልቅነት እያሰባችሁ እግዚአብሔርን አመስግኑ። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን።
እና በቅዱስ ስሙ ይላል ተንጓደዱ ይላል። እግዚአብሔርም ደግሞ የሚፈልግ ልብ ደስ ይበለው። አያችሁ በቅዱስ ስሙ ተንጓደዱ ካለ በኋላ እግዚአብሔር እሱ ብቻ ሳይሆን ስሙ ራሱ ቅዱስ ነው። አያችሁ ስም ማንነትን ይገልጻል። አንድ ሰው የአንድን ሰው ስም ስንጠራ የዛ ሰው ስም የሰውየውን ማንነት እንደሚገልጽ የእግዚአብሔር ስም ቅዱስ ነው። እግዚአብሔር የሚለው የእግዚአብሔር ስም የእሱን ማንነት ይገልጠዋል። ይህ ስሙ ቅዱስ ነው፣ እግዚአብሔርም ቅዱስ ነው። ስለዚህ ይህን ስም ምን ማድረግ አለብን? መጥራት አለብን። በዚህ ስም ምን መሆን አለብን? መንጓደድ አለብን። ተጓደዱ ይላል። ኢየሱስ ጌታ ነው እና እግዚአብሔርን የሚፈልግ ልብ ደስ ይበለው። ክብር ለጌታ ይሁን። አያቸው ብዙ ነገር በመፈለግ ሰዎች ደስታ ለማግኘት ሰዎች የሆነ ነገር ለስጋቸው የሚመቸውን ረፍት ለማግኘት ለቤታቸው የሚፈልገው በቃ ለእድሜያቸው በዚህ ምድር ላይ የኖሩ ለማሳለፍ ብዙ ደስታ ሰዎች ይፈልግ። ሰዎች ጭንቅ አይፈልግም፣ ሰው ሀዘን አይፈልግም። እንደውም አንዳንድ ጊዜ ምን አስባለሁ፣ ሰው ሁሉ እንደሚሞት ያውቃል፣ ነገር ግን ስለ ሞት ማሰብ አይፈልግም። ምክንያቱም ባለበት ዘመን በእያንዳንዱ ሞመንት ሰው የሚፈልገው ምንድነው? ደስታን ይፈልጋል። አያችሁ ደስታን ፍለጋ ደግሞ ሰዎች ወደ ተለያየ ቦታ ይሄዳሉ። ይህንን እየሰማችሁ ያላችሁ ሰዎች ደስታ የሚገኘው የትም አይደለም፣ እግዚአብሔርን በመፈለግ ውስጥ ነው። አያችሁ እግዚአብሔር ጋር ስትቀርቡ ሀዘን ይዛችሁ አይደለም የምትመለሱት። እግዚአብሔር ፊት ተደፍታችሁ በእግዚአብሔር ፊት እየጸለያችሁ ተደፍታችሁ በእግዚአብሔር ፊት ራሳችሁ በማዋረድ የምትነሱት ደስታ ይዛችሁ፣ የምትነሱት ሰላም ይዛችሁ፣ የምትነሱት ጤና ይዛችሁ። አያችሁ ስለዚህ እግዚአብሔርን የሚፈልግ ልብ ደስ ይበለው። ምክንያቱም ምንድነው ሲባል እርሱ በእርሱ ዘንድ ሀዘን የለም። በእርሱ ዘንድ እግዚአብሔርን በመፈለግ እርሱን እኮ ማለት እግዚአብሔርን በመፈለግ ከእግዚአብሔር እጅ የሚወጣው ነገር ሳይሆን ከእግዚአብሔር የምንቀበለውን ነገር ብቻ ሳይሆን ራሱን እግዚአብሔርን በመፈለግ ውስጥ ነው ይሄ ያለው። ወገኖቼ እግዚአብሔርን ራሱ መፈለግና ከእግዚአብሔር እጅ የሚወጣውን መፈለግ ይለያል። ምክንያቱም ብዙ ሰዎች ወደ እግዚአብሔር ቤት የሚሄዱት ከቸርች እየቀያየሩ ከነቢይ እየቀያየሩ ሁሉ ጊዜ ጸሎት እያሉ ምን የሚሉት ከእግዚአብሔር እጅ የሚወጣው ያንን ስጦታ ለመቀበል። አብዛኛውን ጊዜ አገልጋይ ቢሆን ያንን ከእግዚአብሔር እጅ ጸጋውን ፍለጋ ይሄ የፈውስ ጸጋው ይሄ የተለያየ ነገር ሊሆን ይችላል። የፈውስ ጸጋ ሊሆን ይችላል። የተለያየ በቃ አጋንንትን የማስወጣት ኃይል ሊሆን ይችላል። ያንን ለመቀበል እግዚአብሔርን አገልጋዮች ብዙ ጊዜ ይፈልጋል። ነገር ግን ራሱን እግዚአብሔርን የሚጠማለን ራሱን እግዚአብሔርን የሚፈልግ የለም። አያችሁ ብዙ ጊዜ ምእመናን ቢሆኑ አማኞች ሁሉ ሊሆን ይችላል። አያችሁ እግዚአብሔርን የሚፈልጉት ለምንድን ነው ሲባል የሆነ ቤት ለመግዛት የሆነ መኪና ለመግዛት በቃ እንደዚህ ይሁን። እግዚአብሔር ቋንቋ አይደለም ወገኖች። አንዳንድ ጊዜ ሰዎች ምን ያደርጋሉ? የዚህን ምድር ሀብት ሲፈልጉ ጠንቋይ ቤት ይሄዳሉ። እከሌ በጣም ጥሩ ነው ሲባል ወደዛ ይሄዳሉ፣ ወደ አዳልሞት ይሄዳሉ። ይሄ ምንድነው? የምድር ነገር ሰውየውን ፈልጉ አይደለም የሚሄዱት ከሰውየው ሰርቶ የሆነ መተሰርቶ የድንትም ተሰርቶ ሀብት እንዲያመጣላቸው። አያችሁ ሰውየውን ፈልጉ አይደለም። ከዛ በኋላ ሀብት ካገኙ በኋላ ሰውየው የራሱ ጉዳይ የሰውየው ማንነት የሚያደርግ ብቻ ያችን ነገር ያድርግልኝ ይላሉ። አንዳንድ ጊዜ ሰዎች በሚያሳዝን ሁኔታ ይህን ፍለጋ እግዚአብሔር ትተው በቃ እስኪ ዛሬ ምን ያደርግልኝ ይሆን በቃ እግዚአብሔር በዚህ ጉዳይ ላይ ይናገረኝም ይላሉ።